እነዚህ የሚያምሩ ዛፎች እንግዲህ ዊንተርም ቅጠላቸውን ሳያረግፉ እንደዚሁ እንዳማረባቸው የሚቆዩ ናቸው። በረዶ ይዘዋል። እዚህ ጋር እንደምታዩት በረዶ ይዘዋል። ሌሎች አይነት ዛፎች አሉ። ዊንተር ሲመጣ ወይም ከዛ በፊት አብዛኛው ቅጠላቸውን አርግፈው የደረቁ ጭራሮ ነገር ይመስለዋል እና ከዛ ወቅቱ ሲለወጥና ደግሞ ዊንተሩ ሲያልፍ ወይም በሌላ ወቅት ደግሞ ቅጠላቸውን እንደገና መልሰው የሚያገኙ ማለት ነው፣ እንደገና የሚለብሱ። እነዚህ ግን በዊንተርም ቢሆን እንደዚሁ እንደምታዩት ቅጠላቸው ሙልት እንዳለ የምናገኛቸው የዛፍ አይነቶች ናቸው። በረዶውንም ተሸክመው ልክ እኛ ሀገር የገና ዛፍ ተብሎ ሲሰራ አንዳንድ ቦታ አይታችሁ እንደሆነ ጥጥም ያደርጉበታል፣ ጥጥ ያደርጉበታል። እና አሁን እዚህ ሳያው ነው የዚህን ሀገር ለማስመሰል ወይም የዚህን አካባቢ የዊንተር ሁኔታን ለማስመሰል እንደሆነ የገባኝ ማለት ነው እንጂ እኛ ሀገር በተለይ በቅርብ እኛ በምናውቅበት ዘመን እንደዛ አይነት በረዶ አናውቅም። እንደዚህ ዛፍ ላይ የሚቀመጥ አይነት በረዶ ማለት ነው፣ ጥጥ የሚመስል አይታወቅም። ለማንኛውም ይኸው እንደምታዩት የፊንላንድ ዊንተር የበረዶ ወቅት ይህንን ይመስላል። ይሄ ተጠርጎ ነው እንግዲህ ቶሎ ቶሎ እየተጠረገ መንገዱ። እዚህ ጋር የምታዩት ትንሽ ደህና ነው። እዚህ ጋር የምታዩት ደግሞ ሙሉ ለሙሉ በረዶው ሳይጠረግ እንደዚህ ሲቀመጥ ይሄን ይመስላል። እና እየተጠነቀቅን ነው የምንሄደው፣ ያንሸራትት ስለሚችል በጥንቃቄ ነው ወክ የምናደርገው ማለት ነው። እንደዚህ ተብሎ ደህና እንደዚህ የሚሆን ጫማ ተደርጎ እንዳይቀዘቅዘንም እንዳይጥለንም የሚካሄደው ማለት ነው።